በእምነት በስራ ወይስ በእምነትና በስራ በየትኛው ነው ድነት የሚገኘው? መጽሐፍ ቅዱሳችን ላይ በግልጽ የሚያስተምረው ድነትን በእምነት ብቻ መዳን እንደሆነ የኤፌሶን መጽሐፍ ምዕራፍ 2 ላይ በተለይ ከቁጥር 8 ጀምረን ስንመለከት ድነትን በግልጽነት ያስተምራል። ስለዚህ ስራን እንደ ውጤት እንጂ እንደ ቅድመ ሁኔታ ለመዳን አርጓ ያስቀምጠው። ምክንያቱም መዳን በእምነት በጸጋ እንደሆነ የኤፌሶን መጽሐፍ ምዕራፍ 2 ቁጥር 8ን ብንመለከት ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታን እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም በግልጽነት ይናገራል። ስለዚህ ከእምነት ነው የሚለው ከስራ አይደለም የሚለውን በግልጽነት አስቀምጧል። በሁለተኛ ደረጃ ደግሞ ከእምነትና ከስራ የሚሉ ሰዎች ወይም ሲነርጂዝምን የሚከተሉ ሰዎች የያዕቆብ መጽሐፍ ምዕራፍ 2 ከ24 እስከ 26 ያለውን ነው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ነፍስ የሌለው ስጋ የሞተ እንደሆነ እንዲሁ ደግሞ ስራ የሌለው እምነት የሞተ ነው ይላል። ወደ በኋላ ላይ አይ ቲንክ ብናነሳው በሰፊው የሁለተኛው እይታ ነው። ሶስተኛ ግን በስራ ብቻ ነው የሚለው በተለይ ሐዋርያ ጳውሎስ በሮሜ መጽሐፍ ምዕራፍ 3 ቁጥር 20 በሕግ ስራ ስጋ የለበሰው ሁሉ በእርሱ ፊት ስለማይጸድቅ ይላል። ስለዚህ ይሄ በስራ ብቻ ነው መጽደቅ የሚለው መጽሐፍ ቅዱሳዊ መሰረት የለውም። በእምነትና በስራ የሚለው ግን በቤተክርስቲያን ታሪክ ውስጥ በአባቶች ዘንድ በጣም የሚገነቀም ትምህርት እንደነበረ እንመለከታለን። እንግዲህ አንዳንድ ነገሮች ደግሞ መጽሐፍ ቅዱሳዊ መሰረቱን ስንመለከት በእምነትና በስራ የሚለው ምናልባትም የያዕቆብንና የሐዋርያ ጳውሎስን ስራና ጽድቅ የሚለውን በተምታታ መልኩ ስለምንገልጥ ሊሆን ይችላል። ስለዚህ መዳን በእምነት ብቻ ነው። መዳን ውስጥ በእምነት የምንቀበለው የእግዚአብሔር ፍጹም